የኢትዮጵያ ወታደር ሲያዩት ያስፈራራል፣ ሲገጥሙት ድል ከሱ እንደሆነና ሽንፈት ለጠላት እንደሆነ በግልጽ ይታያል። ምክንያቱም የኛ ወታደር ሲያጠቃ እንደ ተኩላ ነው። የተኩላ መንጋ ሲያጠቃ ህብረትም ስልትም ያውቃል። የኛ ወታደር ዛሬም እንደ ተኩላ በህብረት ያሻውን የጠላት መንደር አጥቅቶ መቆጣጠር የሚያስችል ብቃትና ቁመና እንደፈጠረ ነው። የኛ ወታደር ሲከላከል እንደ አንበሳ ነው። አንበሳ ግዛቱን አብዝቶ የሚያከብርና በግዛቱ ጉዳይ ከመጡበት እስከ መጨረሻው የደም ጠብታ የሚፋለም ነው። እኛ ስንከላከል እንደ አንበሳ ስናጠቃ እንደ ተኩላ የሆነው ዛሬ በዚህ ትውልድ ብቻ ሳይሆን አባቶቻችን ጭምር ሲያጠቁ እንደ ተኩላ ሲከላከሉ እንደ አንበሳ ነበሩ። ያዱ ባለፈው አውደ ውጊያ በነበረበት ሁሉ እንደ ተኩላ ሲያጠቃና የጠላትን ጦር ሲበትን በዓይናችን ለማየት የበቃን መሆናችን እናንተ ተኩላዎች፣ እናንተ አንበሳዎች፣ እናንተ ሳላችሁ ኢትዮጵያ አትደፈርም። ኢትዮጵያ በሰላሙ ጊዜ ችግኝ የሚተክለው በአርሶ አደር ማሳ ውስጥ የሚውለው ሰላም ወዳዱ አገር ወዳዱ ወታደር በጦርነት ጊዜ ምን አይነት ግብረ መልስ መስጠት እንደሚችል ከኛ በላይ ጠላቶቻችን ጠንቅቀው ያውቃሉ፣ አይተዋቸዋልና።